ቀቀኝ እባካችሁ ልጆቼ እባካችሁ ወይ እስኪ ዋስኝ አንተ እያለህ ነው እንዴ እናት ሱቅ የሚመጡት? እዚህ መጣ ነው እንዴ ልጅ? አዎ ገመድ ገዝቶኝ እኮ ነው። ገመድ ገዝታ ነው እንዴ ልጅ? ስንደባደብ አይታናለች ማለት ነው? የምን ድብል? ወይኔ እናቴ! አረ ሂሳብ እማዬ ነይ፣ አይዞሽ ነይ ቁጭ እዚህ ጋር። ለምንማ ለምን ልጆቼ እንደዚህ ሆኖ ባይኔ ከማየት ብዬ ሞቴን መረጥኩኝ። እኔ ምን ላድርግ? የሱ ጥፋት ነው። ራሽ ያደረከው ነገር ሳያንስ የሱ ጥፋት ነው ትላለህ እንዴ? ምንድን ነው ያጠፋው? ይኸውልሽማ ትናንት ስላልተመቸኝ ይቆም እንዲጥል የሰጠሁትን ብር አጥፍቶ ከሰው ጋር አጣለኝ። ገና ለገና ስራ ያቆመና የኔን ብር ማጥፋት አለበት እንዴ? በሱ ነው እንዴ ተጣላኸኝ? አያጣላም። እኔ እኮ የተጣላሁት ለፍቅረኛዬ ስራ ማቆሜን ነግራት ያጣላኸኝ መስሎኝ ነው። የት አግኝቼ ነው የምነግራት? እና ማን ሊሆን ይችላል? እኔ ምን አቅላለሁ? አሁን የቁቡን ብር አምጣ። እኔ ጋር ነው። ትናንትና ትንሽ አሞኝ ነበረ ተቀበልኩት። ባንክም ዝግ ነው፣ ሰንበት አይደለም እንዴ? ለማን ነገርሽኝማ? እንዳትጨነቅብኝ ብዬ ነው። አሁን ባንክ እንሄድና ልስጥ። አያስፈልግም። ለዚሁ ነበረ ልትጣሉ የነበረው። ቤት የሚፈርሰው እኮ በትንሽም ከሰላም ተጸብዶ፣ ሀገርም ቢሆን እንደዚሁ ጋን በጠጠር ይደገፋል። ቤት በምሰሶ ሀገር ደግሞ በምክክር። ችግራችሁን በምክክር መፍታት ስትችሉ ቤታችሁንም ደግሞ በምክክር ታድናላችሁ። ልክ ነሽማ። ጠቂምና ቁርሾ አውሶ የዘላለም እስረኛ ያደርጋችኋል። ምክክርና ንግግር ግን በፍቅር አዛምዶ ያኖራችኋል። ለጊዜ ተነጋገሩ ልጆቼ። ምን ያፈዛችኋል? ገመዱን ወጥሩልኝ፣ ልብስ ማስጫ ይሆነኛል። አሁንማ ስራ ይፈታ ልጅ አለሽ። አጣቢም አትቸገሪም። እንነጋገር በምክክር ከሰፈር እስከ ሀገር የተሻለ ነገን እንገንባ።